ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የእፎይ ሚዲያ ተከታታዮቻችን የዕለቱን ዜናዎች አሁን እናቀርባለን። በቅድሚያ ርዕሰ ጉዳዮችን እንገራችሁ። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በድጋሚ 40 የሚሆኑ ሰዎች መታገታቸው ተሰምቷል። በዚህ ሳምንት አሊዶሮ ላይ የታገቱት 58 ሰዎች ለመልቀቅ ታጣቂዎች ገንዘብ እየጠየቁ እንደሆነ ተነግሯል። 52 ኤርትራውያንም በህገወጥ መንገድ ድንበር ሲያሻግሩ የነበሩ የመከላከያ ሰራዊት አባላት በእስራት መቀጣታቸውም ተሰምቷል። እኚህንና ሌሎች መረጃዎችን ይዘን ቀርበናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አበረታቱን። ወደ ዋና ዋና ዜናዎች እናልፋለን። በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ ከጎርፉ ከተማ ወጣ ብሎ ባለው ስፍራ ታጣቂዎች ሐሙስ መጋቢት 11 ቀን 2017 ዓ.ም ከቀኑ 10 ሰዓት ገደማ በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ተሳፋሪዎች አፍነው መወሰዳቸው ተሰምቷል። እገታው በተለምዶ ሃይሩፍ ተብሎ በሚጠራው ሁለት መለስተኛ የህዝብ ማመላለሻ ተሽከርካሪዎች ላይ መፈጸሙን ምንጮች ተናግረዋል። ተሽከርካሪዎቹ እገታ የተፈጸመባቸው ወደ አዲስ አበባ በማቅናት ላይ ሳሉ ሲሆን አንድ አይሱዚ የደረቅ ጭነት መኪና ደግሞ ከታጣቂዎች እገታ ለማምለጥ ሲሞክር በተከፈተበት ተኩስ ጎማው ተመትቶ መገልበጡንና በተሽከርካሪው ላይ የነበሩ ሰዎች አካላዊ ጉዳት እንደደረሰባቸው እፎይ ሚዲያ ተረድቷል። በዚሁ ዞን ከቀናት በፊት ከአዲስ አበባ ወደ አማራ ክልል ሲያቀና በነበረ ፈለገ ጊዮን በተሰኘ አውቶቡስ ላይ በወራ ጆርሳ ወረዳ ታጣቂዎች በፈጸሙት እገታ 60 ያህል ሰዎች ታፍነው መወሰዳቸው መዘገቡ ይታወሳል። 52 ኤርትራውያንም በህገ ወጥ መንገድ ድንበር ሲያሻግሩ የነበሩ የመከላከያ ሰራዊት አባላት በእስራት ተቀጥተዋል። የደቡብ የኢትዮጵያ ክልል ጋሞ ዞን ከፍተኛ ፍርድ ቤት ከፌዴራል ፍትህ ሚኒስቴር የቀረበለትን በህገ ወጥ መንገድ ሰዎች ድንበር ሲያሻግሩ ነበር የተባሉ ሁለት የመከላከያ ሰራዊት አባላትን የክስ መዝገብ መርምሮ የፍርድ ውሳኔ ማስተላለፉን የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሽመልስ ጮራ ተናግረዋል። የወንጀል ድርጊቱን ሲፈጽሙ እጅ ከፍንጅ ተይዘው ክስ የተመሰረተባቸው አንደኛ ተከሳሽ ሻምበል መብራቱ ታዴ በደቡብ እዙ 202ኛ ኮር 21ኛ ክፍለ ጦር አንደኛ ሬጅመንት ታዛዥ፣ ሁለተኛ ተከሳሽ መሰረታዊ ወታደር ጌታቸው ክብረት የደቡብ እዝ ኦራል ተሽከርካሪ ሹፌር መሆናቸውን በክሱ ተመልክቷል። በክሱ መዝገብ የደቡብ እዝ ኦራል ተሽከርካሪ ሹፌር የሆኑት ሁለተኛ ተከሳሽ መሰረታዊ ወታደር ጌታቸው ክብረት ከአንደኛ ተከሳሽ ሻምበል መብራቱ ታዴ በደቡብ እዝ 202ኛ ኮር 21ኛ ክፍለ ጦር አንደኛ ሬጅመንት ታዛዥ በተሰጠው ትዕዛዝ ከቶጋ ካምፕ ሰርቪስ ሲመለሱ በህዳር ወር 2016 ዓ.ም ኤርትራውያን ዜግነት ያላቸው 52 ሰዎች ከጋሞ ዞን አርባ ምንጭ ዙሪያ ወርዶ ላንቴ ቀበሌ በመጫንና የመከላከያ ኦራል ተሽከርካሪ ወደ ኢትዮ ኬንያ ድንበር ሲያጓጉዙ በደቡብ ኢትዮጵያ ክልል ኤሎ ዞን ቀረርቶ ተብሎ በሚጠራው አካባቢ ከነተዘዋዋሪዎቹ እጅ ከፍንጅ መያዛቸው ተጠቅሷል። በዚህም አንደኛ ተከሳሽ ትዕዛዝ በመስጠት ሁለተኛ ተከሳሽ በዋና ወንጀል አድራጊነት በፈጸሙት ሰውን በህገወጥ መንገድ ድንበር ማሻገር ወንጀል የፌዴራል ፍትህ ሚኒስቴር አቃቢ ህግ ክስ አቅርቦ የጋሞ ዞን ከፍተኛ ፍርድ ቤት በውክልና ጉዳይ መርምሮ ውሳኔ ማስተላለፉ ፕሬዝዳንት አቶ ሽመልስ ጮራ አስረድተዋል። የጋሞ ዞን ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት መጋቢት 10 2017 ዓ.ም በዋለው ችሎት ተከሳሾች አቃቢ ህግ ጠቅሶ የከፈተባቸውን የክስ መዝገብ መከላከል ባለመቻላቸው በህግ ድንጋጌዎች ስር ጥፋተኛ ናቸው በማለት እያንዳንዳቸው በ8 ዓመት ከ5 ወር ጽኑ እስራት እና 10 ሺህ ብር የገንዘብ መቀጫ እንዲቀጡ መወሰኑን ፕሬዝዳንቱ ተናግረዋል። አዘዋዋሪዎቹ የመከላከያ ሰራዊት መሆናቸውን ጉዳዩን እንዴት በወታደራዊ ፍርድ ቤት እንዲታይ አላደረገውም እና ሲዘዋወሩ የተያዙት ዜጎች የውጭ ሀገር ኤርትራውያን ስለነበሩ እንዴት በወንጀል ተጠያቂ አልተደረጉም የሚል ጥያቄ ተነስቷል። ፕሬዝዳንቱ በህግ ድንጋጌው መሰረት የመከላከያ ሰራዊት አባላት በጦር ወንጀል በስምሪት ወይም ግዳጅ ላይ ሳይሆኑ የፈጸሙት ወንጀል በመዳኛ ፍርድ ቤት እንደሚታይ ኤርትራውያን በዚህ ድርጊት ተጎጂዎች እንጂ ተጠቂዎች አይደሉም ብለዋል። የተጣለባቸውን ኃላፊነት ወደ ጎን በማለት ከወንጀል ፈጻሚዎች ጋር በመመሳጠር የሚጠብቁትን ድርጅት ላይ የቤት ሰብሮ ስርቆት ወንጀል የፈጸሙ የጥበቃ ሰራተኞች ከነ አባሪዎቻቸው በቁጥጥር ስር መዋሉን የአራዳ ክፍለ ከተማ ፖሊስ መምሪያ ገለጸ። ተጠርጣሪዎቹ ወንጀሉን የፈጸሙት የካቲት 16 ቀን 2017 ዓ.ም በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው
ፒያሳ ጣይቱ ሆቴል ቅጥር ግቢ ውስጥ ከሚገኘው ቶም ቪዲዮግራፊና ፎቶግራፊ ማሰልጠኛ ተቋም በሌሊቱ ክፍለ ጊዜ ነው። ሁለቱ ተጠርጣሪዎች በፒያሳ ጣይቱ ሆቴል ቅጥር ግቢ ውስጥ በሚገኘው ቶም ቪዲዮግራፊና የፎቶግራፊ ማሰልጠኛ ውስጥ የጥበቃ ሰራተኞች ተቀጥረው ይሰራሉ። ተጠርጣሪዎቹም ከወንጀል ፈጻሚዎቹ ጋር በመመሳጠር የማሰልጠኛ ተቋሙን ዕቃ ግምጃ ቤት ሰብሮ በመግባት ጠቅላላ ግምቱ 2.6 ሚሊዮን ብር በላይ የሚያወጡ 29 ፎቶግራፍ ካሜራዎች፣ 3 ቪዲዮ ካሜራዎች፣ 2 ስፖት ላይቶች፣ 2 ማኑዋል ላይቶች፣ የካሜራ ባትሪዎች፣ 10 የባትሪ ቻርጆች፣ 2 ኤልኢዲ ላይቶች፣ 4 የገመድ ማይኮች እንዲሁም የቻርጅ ማራዘሚያ በመስረቅ እና በተሽከርካሪዎች በመጫን የተወሰነውን በዚሁ አዲስ አበባ ውስጥ የሚገኘው አንደኛ ተጠርጣሪ ፎቶ ቤት የቀሩትን ደግሞ በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ ድረስ በመውሰድ በሌሎች ተጠርጣሪዎች የስራ ቦታዎች የደበቁት ሲሆን በተጨማሪ አንድ ካሜራ ለሌላኛው ተጠርጣሪ እንዲሸጥ ቢያደርጉም ፖሊስ ባከናወነው ጠንካራ የምርመራና የክትትል ስርዓት ተጠርጣሪዎቹን ከነ ኤግዚቢቱ በቁጥጥር ስር ሊያውሉ መቻሉን የአራዳ ክፍለ ከተማ ፖሊስ መምሪያ ገለጸ። ፖሊስ ተጠርጣሪዎቹን በቁጥጥር ስር ለማዋል ኤግዚቢቶቹንም ለማስመለስ ባከናወነው ተግባራት የፌዴራል ፖሊስ ኢንተለጀንስ እና የወላይታ ዞን ፖሊስ መምሪያን ላደረጉት ትብብር ምስጋና አቅርቧል። የትኛውም ተቋም ሆነ ግለሰብ የሰራተኛ ቅጥር በሚፈጽምበት ወቅት ከፍተኛ ጥንቃቄ በማድረግ ያላቸውን መረጃና ዋስትና በተገቢ ሁኔታ ማጤን መሰል ወንጀሎችን ለመፈጸም እድል እንዳይኖራቸው የሚያደርግ ነው። በተጨማሪም በህገ ወጥ መንገድ የሚደረጉ ግብይቶችን በተለይ ዋጋ ቅናሽ ነው በሚል ምክንያት መረጃ የሌለውን ንብረት በአደራ ማስቀመጥም ሆነ መግዛት ከወንጀል ፈጻሚዎች ጋር በተባባሪነት ወይም በሌባ ተቀባይነት ሊያስጠይቅ ስለሚችል ጥንቃቄ ማድረግ እንደሚገባ የአዲስ አበባ ፖሊስ ያሳስባል። ክቡራን ተመልካቾቻችን ለዛሬ ያቀረብንላችሁ ዜናዎች ይህን ይመስሉ ነበር። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አበረታቱን እያለን ከሌሎች መረጃዎች ጋር እስክንገናኝ ቸር ቆዩን።